የምትፈልጊው ከኔ? ስለምን እያወራን እንደሆነ አንቺም እኔም ጠንቅቀን እናውቃለን። እንዳላወቀ ለመሆን አሞክሪ። ወይኔ ጉዴ! ቆይ ስለምን ማስረጃ ነው የምታወሪው? በትክክል እንደውም ሳስበው በጣም ብዙ ቀን ቆየሽ፣ በጣም ከሚገባሽ በላይ። እንደሱ ቢሆን ይሻላል። ዙፋን ያገኘሽው ነገር አለ? ቢሆንም ግን እዛ ቤት በፍጥነት ተመልሽ ያበላሸውትን ነገር ማስተካከል አለብኝ። እስካሁን ተገትረሻል? ሂጂና ሞሉላን አምጪና ወልጉኝ ነው ወይስ እኔ ተነስቼ ልወልለው? አልሰማሽም? ነው አንደኛሽን ጭራሽ ደነቆርሽ። ማለት ምን ልጆች ነው? ከመንገድ ይዞር በይ እንጂ ምንድን ነው? በጭራሽ ታታልኝ እንዳትሞክሪ። ምን እንደምታስቢ ጠንቅቄ አቅሻለሁ። አሁን ዞር በይ ከመንገድ። እንደሱ ከሆነ በጣም ጥሩ። ዙፋን በረከት ላይ ያደረግሽውን ጉድ እስክታወጣ ድረስ ከዚህ ትማትች። እውነት እንደዛ ነው? ጥሩ ነው እንዴ? የታባሽ አንቺን ለማሳሰር ምንም ነገር አደርጋለሁ። እሺ ፓስወርድ የለውም። ይህን የሚያክል ፋይል እያለው ፓስወርድ እንኳን አይኖራት። ዙፋን ምን ሆነክ ነው? መሄድ አለብኝ። ተረጋጋ። መሄድ አለብኝ። እንዴ ቆይ በዚህ ሰዓት ወዴት ነው የምትሄደው? አላውቅም። እህቴ ግን ደህና አይደለች። መሄድ አለብኝ። እንዴ ቆይ አንተ በምን አወቅ? አሁን ትንሽ ተንጭ ስለሷ ያየሁትን ብቻ አላውቅም። ኤልሳ መሄድ አለብኝ። ደህና አይደለችም እህቴ። እባክህ ተረጋጋ። ይሄ እኮ ቅዠት ነው። ደግሞ እሷ ምንም አትሆንም። እንጃ ኤልሳ፣ እንደሱ አይመስለኝም። እባክሽ ስሚኝ። እሺ በይኝ ልሂድ። ቆይ ቤኪ ተረጋጋ። መጀመሪያ እንደውልላት። ደውይላት። እሺ ቶሎ እህቴን ተኝታ ነው እኮ የሚሆነው። ታውቁኝ ነበር። ታነሳም አይደል? ቤኪ አትጨነቅ። እሱ ያላነሳችሁ እኮ በዚህ ሰዓት ተኝታ ስለሚሆን ነው። ደግሞ ምንም አትሆንም። የሆነ ነገር ሆናለች እህቴ። ቤኪ እባክህ በቃ ተረጋጋ። ዞር በይ ከመንገዴ። አትሄጂም። ወይኔ በቲቲ ሞት። መቼም ተነፋፍቃችሁ የተቃቀፋችሁ ነው አይደል? አንቺ የማትረቢ እንከፍ፣ ስልክሽን ዙፋን ወስደዋለች። ምን? ወይኔ እቺ ልጅ ግን ቆይ ምን ይሻላታል? እንዲህ በቃ አውቃለሁ የስልክ ውስጥ መረጃ ያለ እንደመሰላት። ቆይ አትጠይቀኝም? እኔ አላሳያትም። እየቀለድሽ ነው? ትዝታ ያልኩትን ሰምተሽኛል? አዎ ሰምቼሻለሁ። ዙፋን ስልክሽን ወሰደችው ያልሽኝ አይደል? እና ታዲያ
ስሚ አንቺ ሞኞች ሴትዮ እስካሁን ድረስ ዝም ያልኩሽ ልቀቅኝ ላለው መረጃ ብዬ ነው። ከዚህ በኋላ ግን ጭራሽ ነው ማላዳምጥሽ። ሞኝ አትሁኝ። ልቀቂኝ! 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 ቆይ ዙፋን ምንድን ነው? የሰው ስልክ ያለ ፍቃድ ይወሰዳል? ቆይ ብትጠይቅኝ አልሰጥሽም። ፈጣሪ ሆይ ድረስ። እሺ ምን ነው ታዲያ ፍሽ ተለጎመ? ዙፋን ያገኘሽው ነገር አለ? በቃ እኔ ወደ መኝታ ክፍል ልግባ። አሁን የጀመርሽውን ጨዋታ ብታቆሚ ነው የሚሻልሽ። ማንን ዝላለለት ነው ያንቺ? ያገኘሽው ነገር አለ? ምንም ያገኘሁት ነገር የለም። ምንም የሚጠቅም ነገር የለውም። ማለት ሲጀመር ስልኳ ፓስወርድ የለውም። ያኔ ነበር መጠርጠር የነበረብኝ። ከፍቼ ውስጡን ሳይው ደግሞ አንድ የሚጠቅመኝ ነገር እንኳን የለውም። በእርግጠኝነት ግን ቢሆነ ነገር እያስፈራራቻት ነበር። እንዴት አወቅሽ? አንቺ ውስጥ ሆነሽ እኮ ብርቱካን የሆነ ነገር አድርጊ ብላ እኮ አንቃት ይዛት ነበር። ታዲያ እውነቱን ካወቀሽ ለምን ለፖሊስ አሳልፍ አሰጣትም ነው? ወይስ እሷም እንደ እህቷ ናት? እኔ ግን የማስበው ምን እንደሆነ ታውቂያለሽ? እቺ ትዝታ የምትባለው ራሱ እንደ ብርቱካን እንደ ራሷ ነች። ልክ ነሽ። እኔም እየተሰማኝ ያለው እንደዛ ነው። እማዬ እንዳትናገሪያት ስላለችኝ ነው እንጂ። እሺ ቆይ አሁን ታዲያ ምን ልታደርጊ ያሰብሽ? አላቅም ምኞቴ። ትክክለኛውን ማስረጃ ልደብቀው እንደምችል እንግዲህ ለማሰብ መሞከር ነው። አስቢው እስኪ ዛሬ እዛ ስልክ ላይ የሆነ ማስረጃ አግኝተን ቢሆን ኖሮ ብርቱካንን እንግዲህ ፖሊስ አንጠልጥሎ ነበር የሚወስዳት። እሱም ልክ ነሽ። ግን እንደዛ ለማድረግ ደግሞ ምንም ነገር አደርጋለሁ። እኔም አለሁ። ዋጋውን ነው የምንሰጣት። ይኸውልሽ አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ስልክሽ ላይ ያለው መረጃ ዙፋን አይተዋለች ወይስ አላየችው? ግን ቆይ ትንሽ የተናናቅን አልመሰለሽም? ሰሚኝ የኔ ቆንጆ፣ ቲቲን እንደዚህ ማናገር መብት የለሽም። ትዝታ በጣም እየታገዝኩሽ ነው። ከአሁን በኋላ ብትጠነቀቂ ነው የሚሻልሽ። የኔ ቆንጆ ተረጋጊ። ሲመስለኝ አቅሜን ያወቅሽው አይመስለኝም። እንደሞ ዙፋን እዚህ ስልክ ላይ ምንም ልታገኝ አትችልም። ማለት ሪከርዱስ? ወይል የለም። እውነትሽን ነው? ውይ ተመስገን። ውይ እንዴ ቆይ ለምን እንደዚህ ደስ እያለሽ ያለው? ታውቂያለሽ ያበቃልኝ መስሎኝ ነበረ። በጣም ፈርቼ ነበር። አሁን ግን ሪከርዱ አንቺም ጋር ከሌለ ለኔ በጣም ቆንጆ ነው። ሳስበው አሁን አገልግሎትሽ ያበቃ ይመስለኛል። ወይዘሪት ትዝታ አሁን ቅራቅንቦሽን ትሽ ከቤት ውልቅ ብትይ ይመስልሻል? እንደሱ ቢሆን ይሻላል። በትክክል እንደውም ሳስበው በጣም ብዙ ቀን ቆየሽ። በጣም ከሚገባሽ በላይ። በጣም ለውሳኔ ቸኮልሽ አይመስልሽም ወይዘሮ ብርቱካን? እንዳይመስልሽ፣ በጣም ተሳስተሻል። እንደውም አሁን ላይ ሳስበው በጣም የዘገየ ይመስለኛል። የኔ ቆንጆ ሪከርዱ እኮ የለም ያልኩሽ ስልኬ ላይ ነው እንጂማ ለሶስት ጓደኞቼ በፋይል አድርጌ ሰጥቻቸዋለሁ። ያው አንቺን ስለማላምንሽ አንድ ነገር እንዳታረጊኝ። በነገራችን ላይ የሆነ ነገር ብታስቢ ለፖሊስ ማመልከት ይችላሉ። ምን አልሽ አንቺ የማትረቢ? የኔ ቆንጆ እኔ ብዙ ጊዜ መኖር እቅድ አለኝ። አንቺ ደግሞ በዚህ ተነሳስተሽ ምን ልታደርጊኝ እንደምትችይ አላውቅም። ስለዚህ ለራሴ መጠበቂያ ያስፈልገኛል አይመስልሽም? ደግሞ ከስልኬ ላይ ያጠፋሁት የዛሬዋ ዕቃ እንደምትመጣ ስለማውቅ ነው። ይገርማል። በጣም መሰሪ ሰው ነሽ። አይ እኔ ቆንጆ ባንቺ ወጥቼ ነዋ። ገና ምን አይተሽ?
ኤልሳ የተፈጠረ ችግር አለ? እናቴ ደውላ ነበር። እና ብትደውልስ? እናትሽ ናት። በቃ እኔ እንድትደውልልኝ አልፈልግም። ሁሌ በደወለች ቁጥር ንጭንጭ ብቻ ነው። ይሄን ያህል ቆይ ምን ቢፈጠር ነው? ይኸውልህ እናቴ ገንዘብ ላይ ያላት አመለካከት በጣም የተለየ ነው እና ደግሞ የሆነ ውለታ ይሰራላት ምናምን ሰው እያለ አሁን እኮ ለሱ ልጅ ልድረኝ ነው። አሁን በቃ በደወለች ቁጥር የምታወራው ስለሱ ነው። በጣም ነው ስልችት ያለኝ። ታዲያ ምን ችግር አለው? አንቺስ ቢሆን ለምን አትሞክሪው? ምናልባት ጥሩ ሰው ሊሆን ይችላል እኮ። አይ ቤኪ እስኪ አስበው። አሁን ላይ ተዋወቀ እንኳን ተጋብተህ እኮ ትዳር በጣም ከባድ ነገር ነው አይደለም ሳትተዋወቅ። ደግሞ እኔ የምፈልገው የሆነ በካልኩሌት የተሞላ ትዳር ሳይሆን በቃ ይሄ በአጋጣሚ ተገናኝተህ ተዋደ አለ አይደል? በቃ በራሱ መንገድ ፍቅር ሲፈስ ነው ደስ የሚለው። ይገርማል። ሰው እንዴት ዝም ብሎ ታዲያ የሰው ህይወት ውስጥ ጣልቃ ይገባል? በእናትህ ምን አማረባኝ። ቆይ ማታ ስለ እህትህ ስትጨነቅ ነበር አይደል? ደወልክላት አወራሃት? አዎ በጣም ደህና ናት። ማታም ተኝታ ስለነበረ ነው ስልኩን ያላነሳችው። አየህ እኔ እኮ ነግሬህ ነበር። ቢሆንም ግን እዛ ቤት በፍጥነት ተመልሽ ያበላሸውትን ነገር ማስተካከል አለብኝ። እሱ እንኳን ይደርሳል። ደግሞ አባባ ያሉን ሰምተሃል አይደለ? ይለ መድኃኒትህን ሳትጨርስ ከዚህ ቤት ንቅ ማለት የለም። እሺ ክብርነቱ አንተ በቃ ሙርት ይዝብኛል አይደል? እንዲህ ስትስቂ ነው የሚያምርብሽ። ንግስቱ ተቀምጣለች። ዙፋን እንዴት አደርሽ? ወደዛ ርቀትሽን ጠብቂ። ወደዛ ጋር ወይኔ በቲቲ ሞት እንዴ! ቆይ ማለት አሁን ደግሞ ምን አደረኩሽ? አሁን ብዙ ሰዓት የለኝም። ማስረጃው የት ነው ያለው? ወይኔ ጉዴ! ቆይ ስለምን ማስረጃ ነው የምታወሪው? ስለምን እያወራን እንደሆነ አንቺም እኔም ጠንቅቀን እናውቃለን። እንዳላወቀ ለመሆን አሞክሪ። እውነት ቲቲ ትሙት ዙፋንዬ፣ ብትነግሪኝ ግን እኮ ልተባበርሽ እችላለሁ። ብርቱካንን የሚያጋልጥ ማንኛውንም አይነት ማስረጃ እየፈለኩ እንደሆነ በደንብ ጠንቅቀሽ ታውቂያለሽ። ከዚህ በፊት ደግሞ ስልክሽን ይዘሽ ስታስፈራሪያት አይቼሻለሁ። አሁን ገና ገባኝ ምን እያልሽ እንደሆነ። ስለዚህ አንቺ የምታስቢው የብርቱካንን ጉድ የሚያጋልጥ ማስረጃ እኔ ጋር እንዳለ ነው አይደል? ተሳሳትኩኝ ታዲያ? አሁን ልታይ የፈለግሽው ነገር ገባኝ። እውነት ነው ብርቱካን መጋለጥ አለባት፣ ግን ደግሞ እሷን የሚያጋልጥ ማስረጃ እኔ ጋር የለም። ታዲያ የት ነው ያለው? ያውልሽ ዙፋንዬ፣ ማስረጃዎች እንዳለ እኔ አላውቅም፣ ግን እውነት ለመናገር በረከት ላይ ላደረገችው ነገር መቀጣት አለባት። ደግሞ አታስቢ፣ አንድ ቲም ነን። ደግሞ መኝኝ የኔ ቆንጆ፣ ትንሽ ጊዜ ብቻ ስጪኝ፣ ያልኩሽን ነገር በተግባር አደርገዋለሁ። ያውልሽ ዙፋንዬ፣ አሁን ደረስ ብዬ የመጣባት ቦታ አለችኝ። እሺ በቃ ምንም አታስቢኝ ቆንጆ፣ እኔ ከጎንሽ ነኝ። በቃ እሺ ልሂድ ነው። ምኞት ብሎ እኔ ልሂድ። እኔ የምልሽ ጠይቅሻት እንዴ? ጠይቄያታለሁ፣ ግን ምን ዋጋ አለው? ማስረጃው እሷ ጋር እንደሌለ እኮ ነው እየነገረችኝ ያለችው። ስለዚህ አንድ ነገር ማድረግ አለብን። ዝም ብለን አናይም አይደል? ኖ እንዴ ዝምማ አንልም። ለማንኛውም ወንድሜ እየጠበቀኝ ነው። ለሊት ደውሎልኝ ነበረ። ደግሞ ምን ነው ደህና አይደለም እንዴ? በሰላም ነው፣ ግን ሰላም ልበልሽ ምናምን ነገር አለኝና። እንደዛ ከሆነ በቃ ሂጂና ጠይቂው። ለምን ግን ከኔ ጋር አትሄጂም? አይ እኔ እንኳን የቤቱን ነገር ላስተካክል፣ ምንም የሚበላ ምግብም የለም። እሺ በቃ እንደዛ ከሆነ እኔ ልብሴን ቀይሬ ልውጣ። ራስሽን ጠብቂ። ቆይ ለምንድን ነው ሙሉ ሌሊት ስለ ጋሽ ሳስብ ያደርኩት? በእርግጥ ደህና ስለሆነ በጣም ደስ ብሎኛል። በፊት እኮ ስለታመመ ነበር አዝኔ ነበረው። አሁን ደህና ሆኖ ለምንድን ነው ቆይ ያሳዝነኛለሁ? ለምንድን ነው ማዝነለት?
እኔ ያለው ሮዳስ፣ አንቺ እስከፈለግሽ ድረስ ሁሌም ከጎንሽ ነኝ። የምትፈልጊው ነገር ካለ፣ መደገፍ የምትፈልጊው ሰው ካለ ሁሉ እኔ ከጎንሽ አለሁ። አንተም ባይሰጠኝ ምን ይወጣኝ ነበር? ሌላ ናታን ይሰጥሽ ነበር። ከአንተ ውጭ ሌላ ወንድም? እኔ በጭራሽ አልፈልግም። ወንድም? አዎ፣ በጣም አመሰግናለሁ። ሻንተስ? ኧረ ችግር የለውም። ከስንት ጊዜ በኋላ እንደዚህ አይነት ነገር አስባለሁ። ተይ አቤት ምኞት! ወይኔ ጌታ፣ የዚህ ቤት ምኞት! ማን ነው የሚታዘዘው? ምኞት! አቤት፣ ጠራሽኝ? ጠራሽኝ እንዴ? ወይኔ ቲቲ፣ እንደዚህ ጉሮሬ ስንጥቅ እስኪል ስጮህ ምን እያደረግሽ ነበር? ስራ ይዤ ነበር። እሺ፣ ለማንኛውም ውሃ አምጪልኝ። ቆይ እኔ የምልሽ ግን አንቺ የቤቱ ሰራተኛ፣ እሷ ደግሞ ያባወራው እህቱ ናት። እንደዚህ ያቀራረባችሁ ነገር ምንድን ነው? እውነት ንገረኝ እስኪ፣ እኔም ልጠቀምበት። ስለምን እንደምታወሪ አልገባኝም። ወይኔ ቲቲ፣ ለነገሩ እውነት ነው። አውቆ የተኛ ቢቀሰቅሱት አይሰማም የሚባለው። ለማንኛውም እርቦኛል፣ የሆነ ቆንጆ ምሳ ስሪልኝ። እንዲህ ስትፈሽገኝ ሽንኩርቱ ያርና ዋ ጨርሻለሁ። ውሃውስ? ጠጪው። ከዚህ ሁሉ ጊዜ በኋላ ለምንድን ነው ስለ ናታን እያሰብኩ ያለሁት? ተይ ሌላ ችግር? ምን ሆነሽ ነው? እመጣለሁ ካልሽ እኮ ብዙ ሰዓት አለፈሽ። አይገርምሽም? መንገድ ላይ ወሬ ይዤ ደህና ነገር የተጨናነቅ ትመስላለህ። ምን ሆነ ነው? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። ምንድን ነው ሰላም አይደለም እንዴ? እየተረጋጋህ አይደለም? ወንድምሽ ይኸውልሽ፣ አላም ሙሉ ሲቃዣ አድሮ በሌሊት ተነስቶ እህቴን ካላመጣችሁ ብሎ ሲቀውጥ ነው እንዴ? ምን ብሎ ደግሞ ሲጋሽ የነበረው ደግሞ? ተያት እባክሽ። ባይሆን ያቺ ብርቱካን ምንም ከቤት የሚሄድ እቅድ የላትም አይደል? ወይ ጉድ! እኛ ራሳችን ካላስወጣናት በስተቀር እሷ ከዛ ቤት በፍጹም የመልቀቅ ሀሳብ የላትም። ግድ የለም። እኔ ድኜ እዛ ቤት ሲሄድ ፊት ለፊት የራሱ የመቆም ኃይል አታገኝም። ብዙ ሰዓት ልፋ ትሄዳለች። ወንድሜ፣ እኔም የድሮ ሰላማችን እንዲመለስ ነው የምፈልገው። ባይሆን እማዬ እንዴት ናት? እማዬ ደህና ናት። ዛሬ ራሱ አንዱ ቤተ ክርስቲያን ሄዳለች ስላንተ ልታመሰግን። በማዬ ጸሎት እኮ ነው እዚህ የደረስኩት። ቆይ ግን እህትና ወንድም በቃ ከተገናኛችሁ ሌላ ሰውም ያለ አይመስላችሁም ማለት? ይቅር በይኝ የኔ ቆንጆ። ተጨናንቆ ሳየው ጊዜ እኮ ነው እንደዚህ የሆንኩት። እሱማ ሆን ብሎ ነው። እኔ የምለው ዶክተር የለም እንዴ? ዶክተር ሰሞኑን ስራ በዝቶበታል መሰለኝ። እኛም ብዙ እያገኘ ነው አይደለም። ባይሆን እንዳጫወተን ቡና ምናምን ነገር ላፍላ። እሺ እሺ። ትንሽ ዙፋን ደህና ነኝ። እና አሁን ተረጋጋ ትንሽ? ተጨንቄ ነበር እኮ።
የሚያስጨንቅ ነገር የለም ማለት ምንም አትሆኝም እህቴ። ምንም አልሆንም፣ አትጨነቅ። በረከት ወደዚህ ቤት ከመመለሱ በፊት የሆነ ነገር ማድረግ አለብኝ። አለበለዚያማ ብርቱካን አበቃልሽ። እንደ አሮጌ ጋሽ ቀን ጥሎ ነው የሚጥልሽ። በዛ ላይ ደግሞ በዚህ በኩል ይች ሰይጣን ግን ግድ የለም እዚህ ደርሶማ ተስፋ መቁረጥ የለም። እኔ ብርቱካን አይደለም ለነሱ ለማንም እጅ አልሰጥም። ወይኔ ጉዴ! ምን ሆነሽ ነው? በጣም የተጨነቅሽ ነው የምትመስዪው። ማለት አኩርፈሽን ብቻ ባልሆነ። ቆይ አልገባኝም። አንቺ አላማሽን የማሳበድ ነው እንዴ? ወይኔ በቲቲ፣ አንቺማ እንደዚህ በቀላሉ እንደማታብጃ አውቃለሁ። ቆይ ግን ለምን አትይኝም? እሺ ምንድን ነው የምትፈልጊው ከኔ? ወይኔ ጉዴ! ቆይ አሁን እሺ ምን ያደረግኩኝ? እንዴት አደርሽ ነው ያልኩት። ፈጣሪ ወይ እኔ እሱም ሰላምታ ካንቺ ጋር አልፈልግማ። ታየቲ እንደዚህ እያልሽ ልቤን አታሳምሚው። ያንቺ ልብ እኔን ሳያሳብድ መቼ ይታመማል? መቼም እርግጠኛ ነኝ በዚህ በማይረባ ጭንቅላትሽ በረከት እኔን ያደርጓል ብለሽ እያሰብሽ አይደለም። ቆይ ሲጀመር ማ ከማን ነው የሚነጥቀው? እሱማ ግልጽ ነው። ትሰሚኛለሽ? እኔ ብርቱካን እንደ ማንኛውም ሴት እጄን አጣጥፍ የምቀመጥ ተራ ሴት አይደለሁም። ያን ደግሞ ታውቂያለሽ። አሳይሻለሁ። ወይኔ ወይኔ ቲቲ፣ ወይኔ ፈጣሪ ወይ! አይ እንደዚህም አይሆንም። አይ ደልቼውም አይደለም በፍጹም። እንዴ ወይኔ ጉዲ! አንድ ያለኝ መተማመኛ። ወይኔ አይደለም በለኝ አምላኬ። አይደለም ደልቼው አይደለም። ወይኔ ምን አይነት ሰው ነኝ? ቆይ ደልቼው አይደለም በፍጹም። እዚህ ውስጥ መኖር ነበረበት። አዎ የለም ፈጣሪ ወይ! ብርቱካኔ ማወቅ የለባትም። ካልሆነ በገዛ እጇ እንቃርጋ የምትገለኝ። ወይኔ ጉዴ! ማለት ይሄ እኮ መተማመኛዬ ነው። እዚህ ቤት የመኖር ዋስትናዬ እኮ ነው። ቲቲ ምን አይነት ቀሽ ነሽ? እሺ አዎ በቃ እረጋጋለሁ። እሺ ማንም ሰው የፋይል እንደጠፋ ማወቅ የለበትም። እንደዛ ከሆነ እኮ ከሁለቱም ወገን እዚህ የመኖር እድል ያጠባል። ወይኔ ፈጣሪ! ምን ሳደርግ ነው የጠፋሁት? አይሆንም። ወይኔ ፈጣሪ! ፋይሉ ከእጅ እንዲወጣ በፍጹም መታወቅ የለበትም። እንደዛ ከሆነ ከሁለቱም ወገን የመሆን እድሌ በጣም ይጠባል። አደራ ፈጣሪ እንደዚህ እንዳታደርገኝ። እሱም ምሳሌ አቅርብ እንዴ? አንቺ ምንድን ነው ቀልበቢስ? ቆይ ኮቴ የለሽም እንዴ? ምናልባት እያሰብሽ ያለው ነገር ይሆናል እንዲያስደነግጠሽ። ምን ማለት ፈልገሽ ነው? ምን አሽሞሞሩ ነው? አይ ኧረ እንደዛ አይደለም። እኔ እንደዛ ስለሚሰማኝ ነው። እንደውም አልፈለኩሽ ሂጂ። ምሳ አልፈለኩም ሂጂ። እቺ ቆሌቢስ ፈጣሪ ሆይ ምናልባት ሰምታኝ እንዴ? ወይኔ ሌላ ጣጣ። አደራህን አምላኬ አደራህን ሰምታኝ እንዳይሆን። ይሄን መቻል አልችልም። ወይኔ ቲቲ
ተመለስ በቃ። መሸኩ። እሺ በይኝና አብረሽ ልሂድ። ሸኝሽ ቤት ድረስ። በፍጹም ዛሬ ጭራሽማ እንክብካቤውን ሁላ በዛህብኝ። ልሂድ፣ መሽቷል። እሺ በይኝ ቤት ድረስ አብረሽ ልሂድ። በፍጹም አይሆንም። መሽቷል እኮ። ተመለስ። እንዴ አሁን እንኳን አንተ ካልጋ እኮ ነው የተነሳው። ምን ሆነሃል? እርግጠኛ ነሽ ዙፋን? በእውነት የምሬ ነው። ቅርብ አይደለ እንዴ? ምን አላት እዚህ ጋር እኮ ናት። እሺ ውስጤ ግን ደስ እያለኝ አይደለም። ችግር ካለ ግን ደውልልሽ። እደውልልሃለሁ። ወይ ምንም አልሆንም። ቻ በቃ